ሰላም የዩቲዩብ ቤተሰቦቻችን፣ በዛሬው ቪዲዮ ላይ በቀላሉ ግራኒ ስኩዌር እንዴት መስራት እንደምትችሉ የምንማማር ይሆናል። ይህንን የዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ በዛውም ላይክ ሼር ማድረግ እንዳትረሱ። ዛሬ እንግዲህ እነዚህን ከለሮች በመጠቀም ከነዚህ አንዱን እንጠቀማለን። እንደዚች አይነት ግራኒ ስኩዌር እንዴት መስራት እንደምትችሉ ነው የማሳያችሁ በዛሬው ቪዲዮ ላይ። ይህን ግራኒ ስኩዌር መስራት ከቻላችሁ ብዙ የተለያዩ አይነት ስራዎችን መስራት ትችላላችሁ። በጣም ቀላል ነው። በዙር ነው የምንሄደው። እዚህ ጋር እንደምታዩት ይሄ የመጀመሪያው ዙር ነው። ሁለተኛው ዙር፣ ሶስተኛ፣ አራተኛ እያለ ይቀጥላል። በጣም ቀላል አሰራር ነው። ስለዚህ ይህንን አብረን እንሰራለን ማለት ነው። ይህንን ስራ ለመስራት የሚያስፈልጋችሁ ኪሮሽ ያስፈልጋችኋል፣ ክር ያስፈልጋችኋል፣ መቀስ ያስፈልጋችኋል ማለት ነው። ስለዚህ ዛሬ ለእናንተም ግልጽ ሆኖ እንዲታያችሁ በዚችኛዋ ከለር የምንጠቀም ይሆናል። ኪሮሽ እየተጠቀምኩኝ ያለሁትኝ ዛሬ 3.5 ነው። ይሄ ደግሞ ኮተን ክር ነው። ሙሉ በሙሉ የማይነጫጭ ክር ነው። ስለዚህ ይሄን ተጠቅመን እንጀምራለን ማለት ነው። ግራኒ ስኩዌር ለመስራት ስንፈልግ በመጀመሪያ ክብ መስራት ይኖርብናል። እዚህ ጋር እንደምናየው አያችሁት። ስለዚህ እቺን ክብ ለመስራት ደግሞ የምናደርገው ምንድነው? መጀመሪያ ያው ክራችሁ እንደዚህ ያድርጉት። በመጀመሪያ እጃችሁን እንደዚህ አድርጎ ክቡን ለመስራት ያው ይሄንን አምጡ። ያው አንድ ዙር ሁለት ዙር ጠቀለላችሁ አይደል? ይሄን ካረጋችሁ በኋላ በዚህ ጋር አያችሁኝ፣ ቺኛዋ ታችኛዋ በፊት ለፊት በዚህ ጋር አይደለም ወደታች የምትገቡት፣ በዚህኛዋ ጋር ከዚህ እንደዚህ ትመጣላችሁ። ከዛ ይሄ አያችሁት፣ ይሄን ትይዙና እዚህ ጋር እንዳለ ይሄን ማዞር ማለት ነው። እንደዚህ ክባችሁን ሰራችሁ ማለት ነው። እዚሁ ጋራ እንዲጠብቅላችሁ አንድ ሰንሰለት ትሰራላችሁ ማለት ነው። ከዛ ይኸው ስራችንን ወደዚህ ቋጠሯ ወዳለበት እላይዋ ላይ ብንሰራ ስለምትደበቅልን ወደዚህ እናዞራለን። እዚች ጋር አንድ ሰንሰለት ሰርተን ነበር። 2 3 ሰንሰለት እናደርጋለን ማለት ነው። 3 ሰንሰለት ሰራን ማለት ነው። 3 ሰንሰለት ከሰራን በኋላ አሁን ሁለትዮሽ ነው የምንሰራው ማለት ነው። ሁለትዮሽ አሰራር እንዴት ነው? በመጀመሪያ እንጠልፋለን፣ እንገባለን፣ ክር ይዘን እንወጣለን። አያችሁ፣ ኪሮሻችን ላይ 1 2 3 ክር ይኖረናል። ስለዚህ በመጀመሪያ ጠልፈን ሁለቱ ጋር ብቻ እናሳልፋለን። 2 ይቀረናል። ጠልፈን በሁለቱ ጋር እናሳልፋለን። አንዴ ልድገምላችሁ። እንጠልፋለን፣ እንገባለን ወደ ውስጥ፣ ክራችንን ይዘን እንወጣለን። 1 2 3 አለ። ጠልፈን በሁለቱ፣ ጠልፈን በሁለቱ። ይሄ ሁለትዮሽ አሰራር ማለት ይሄኛው ነው ማለት ነው። ስለዚህ አሁን ምንድነው የምናደርገው? ይችኛዋ 3 ሰንሰለት እንደ አንድ ሁለትዮሽ እንቆጥራታለን። ስለዚህ 1 2 3 ሆነ ማለት ነው። 3 ሁለትዮሽ ከሰራን በኋላ ምን እናደርጋለን? አንድ ሰንሰለት አንድ ሰንሰለት ከሰራን በኋላ ድጋሚ 3 ጊዜ ሁለትዮሽ እንሰራለን። 3 ጊዜ ሁለትዮሽ፣ ያ ማለት የመጀመሪያውን ስንሰራ ይሄው አንድ ሰራው፣ 2 ሰራው፣ ያው አሁን 3 አለን። ጠልፈን በሁለቱ፣ ጠልፈን በሁለቱ፣ ያው 2 ሰራን ማለት ነው። አሁን ሶስተኛውን እንሰራለን። ጠልፈን በሁለቱ፣ ጠልፈን በሁለቱ፣ ያው እዚህ ጋር 3 ሰራን። አያችሁ፣ አንድ ሰንሰለት አለች። አሁን ይሄ በተለምዶ ማዕዘን ብለን የምንጠራው ነው እየሰራን ያለ ነው። ድሮ እናቶቻችን ሲሰሩ ዳንቴል ላይ ማዕዘን የሚባል ነገር የምታስታውሱ ከሆነ አሁን እዚች ጋር አንድ ማዕዘን ሰራን ማለት ነው። ስለዚህ ይሄ ማዕዘን ሰራን። ከዚህ በኋላ 1 2 3 ሰራን። ስለዚህ አሁንም በተመሳሳይ አንድ ሰንሰለት እናደርጋለን፣ መልሰን 3 ጊዜ እንሰራለን ማለት ነው። ሁለትዮሽ 1 2 ከዛ 3 ማለት ነው። ያው ሁለተኛ ማዕዘናችንን ሰራን ማለት ነው። ስለዚህ አሁንም አንድ ሰንሰለት እናደርጋለን፣ ድጋሚ 3 ጊዜ ሁለትዮሽ እንሰራለን። 1 2 ከዛ የመጨረሻውን ሶስተኛችንን እንሰራለን ማለት ነው። ሶስተኛ ማዕዘናችንን ሰራን ማለት ነው። ስለዚህ አሁን ምንድነው የምናደርገው? እቺ አጭሯን ክር እንጎትታታለን።
ስትጎትቷት መሀሏ ትደፈናለች ማለት ነው። አያችሁ። ከዛ እዚህ ዙር ላይ የሚያስፈልገን 4 ማዕዘን ነው። እኛ ስንት ማዕዘን አለን? ይሄው አንድ እዚች ጋር አለን፣ 2 3 ማለት ነው። ሳጠብቀው ትንሽ ስለጠበቀብኝ ነው። ከዛ የመጨረሻውን 4ኛ ማዕዘናችንን ለመስራት ምን እናደርጋለን? አንድ ሰንሰለት እንሰራና ጋር ይሄን ቀጥታ ያው ለማያያዝ ስሊፕ ስቲች የሚባለው ነው የምንሰራው። ወቅተን ቀጥታ እንገባለን ምንም ሳንጠልፍ። ክሩን ይዘን መጥተን በዚህ ጋር የምናሳልፈዋል። ያው አያያዝ ነው ማለት ነው። አያችሁ አይደል? ስለዚህ አሁን ቀጥታ ምን እናደርጋለን? ሰንሰለት እንሰራለን። 1 2 3 ሰንሰለት እንሰራለን ማለት ነው። 4 ሰንሰለት ከሰራን በኋላ ቀጥታ የምንሄደው እዚህ የመጀመሪያ ማዕዘናችን ላይ ነው ማለት ነው። አያችሁታ? እቺኛው የመጀመሪያው ማዕዘን እሱ ጋር ነው ቀጥታ የምንገባው። እሱ ላይ ሁለትዮሽ እንሰራለን። ያው 1 2 እዚህ ጋር 6 ነው የምንሰራው። 6 ጊዜ ሁለትዮሽ ግን 3 ሰርተን ሰንሰለት 3 ሰርተን ሰንሰለት ማለት ነው። ስለዚህ 2 ሰርተናል። 1 እንጨምር 3 እዚህ ጋር ምን እናደርጋለን? 1 ሰንሰለት እናደርጋለን። ከዛ 1 ሰንሰለት ሰርተን ወደዚህ አይደለም የምንሄደው፣ እዚቹ እራሷ ውስጥ ራሱ ቀዳዳው ውስጥ ገብተን ድጋሚ 3 እንሰራለን ማለት ነው። ያ 1 2 3 ስለዚህ እዚህ ጋራ ምንድነው የሰራነው? ማዕዘን ማለት ነው። እዛ አንድ ቀዳዳ ውስጥ 3 ሰራን፣ ሰንሰለት አደረግን፣ መልሰን 3 ጊዜ ሁለትዮሽ ሰራን። ስለዚህ አሁን ምንድነው የምታደርጉት? በተመሳሳይ ሁኔታ እዚህኛው ማዕዘን ላይ እዚህ የመጨረሻው ማዕዘን ላይ አብራችሁ ምን ትሰራላችሁ? ማዕዘን ትሰራላችሁ። ይሄንን ራሱ ማለት ነው። ያ ማለት እዚህ ውስጥ 6 ጊዜ ሁለትዮሽ ትሰራላችሁ። 6 ጊዜ ሁለትዮሽ ስትሰሩ ግን በመጀመሪያ 3 ጊዜ ትሰራላችሁ፣ ከዛ 1 ሰንሰለት ትሰራላችሁ፣ ከዛ 3 ጊዜ ሁለትዮሽ ትሰራላችሁ። ቀጥላችሁም እዚህ ላይም እንደዛው ማለት ነው። ከዛ የመጨረሻውን እዚህ ጋር እናስገባለን ማለት ነው። ስለዚህ ይሄንን አብረን እንስራ። ስሩና የመጨረሻውን አብረን እንሰራለን። ይሄን ሁለቱን እናንተ ስሩ። ያው ቀጥታ ከዚህኛው ወደዚህ ስትሄዱ በምንም አይነት ሰንሰለት አይሰራም። አያችኋ? እንደዚሁ እንዳለ ቀጥታ ሄዳችሁ ያው ሁለትዮሻችሁን ትሰራላችሁ። 1 2 3 ከሰራን በኋላ ምን እናደርጋለን? 1 ሰንሰለት እንሰራለን። ከዛ ቀጥለን እዛው ራሱ ቀዳዳ ውስጥ ድጋሚ 3 እንሰራለን ማለት ነው። 1 2 ሶስተኛውና የመጨረሻውን ሰራን ማለት ነው። ስለዚህ ሁለተኛ ማዕዘናችሁን ደግሞ ሰራችሁ ማለት ነው። አያችሁ? በጣም ቀላል ነው አይደል? እሺ ይሄንን ስሩ። የመጨረሻውን ደግሞ አብረን እንሰራለን ማለት ነው። ስለዚህ አሁን የመጨረሻውን አብረን እንሰራለን። የመጨረሻው እዚህ ጋር ነው የምንሰራው። እቺ እንደ አንድ እንቆጥራታለን። እሺ እንደ አንድ ሁለትዮሽ። ስለዚህ እዚህ ላይ 5 ነው የምንሰራው ማለት ነው። 5 ማለት ምን ማለት ነው? መጀመሪያ 3 እንሰራለን። ያው 1 2 3 ሰራን አይደለ? ከዛ 1 ሰንሰለት እናደርጋለን። ከዛ ድጋሚ 3 ሳይሆን 2 እንሰራለን ማለት ነው። 1 2 ከዛ እቺ እንደ ሶስተኛ ትቆጠራለች ማለት ነው። ስለዚህ የዚህ አናቱ ላይ ሄደን እንደ ቅድሙ እናያይዛለን ማለት ነው። ቀጥ ብላችሁ ትገባላችሁ፣ ክራችሁን ይዛችሁ ትመጣላችሁ። ያው እንደዚህ ያችሁ እንደዚህ ክራችሁን ይዛችሁ መታችሁ ማሳለፍ ቀጥታ። ያው ሁለተኛውን ዙር ደግሞ በዚህ መልኩ ጨርሳችኋል ማለት ነው። አሁን ልዩነቱን ነው ማሳያችሁ እዚህ ጋራ ያችሁት አይደለ?
እሺ እዚህ ጋር ስንት አራት ማዕዘን ሰራን ማለት ነው? 1 2 3 4። ያው ይሄኛው ስራችሁ እንደዚህ አራት ማዕዘን ጠብቆ እንዲሄድ የሚያደርግላችሁ ነገር እዚህ ጋር የምትሰሯቸው እነዚህ አራት ማዕዘኖች ናቸው። አያቻቸው እዚህ ጋር አሁን አድጎ እዚህ ደርሷል። ስለዚህ በየዙሩ እያደገ እየሰፋ ይመጣል ማለት ነው። ያ ማለት ምን ማለት ነው? ለምሳሌ እዚች ጋር ማዕዘን አለችና እቺ ግን ማዕዘን አይደለችም። እዚህ ጋር ማዕዘን አለን፣ እቺ ግን ማዕዘን አይደለችም። ስለዚህ ምንድን ነው የምናደርገው? ከዚህ ቀጥሎ ሁሌም ስንዞር ማዕዘኑ ላይ ማዕዘን እናስገባለን። ያ ማለት እዚህ ላይ 6 እናስገባለን። 1 2 3 4ቱ ላይ እያንዳንዱ ላይ 6 6 ነው የምንሰራው። ከዛ ውጭ ያሉት እነዚህ መሀል ላይ ያሉት ላይ ግን 3 3 ብቻ እንሰራለን ማለት ነው። እሺ ይሄንን አብሬ እየሰራው ድጋሚ ደግሞ ላሳያችሁ። ካያያዛችሁ እንደዚህ ካደረጋችሁ በኋላ ምን ታደርጋላችሁ? አሁንም 4 ሰንሰለት ትሰራላችሁ። 1 2 3 4። ስለዚህ የመጀመሪያው ክፍተታችን ይሄ ነው አይደለ? ስለዚህ እዚህ ላይ ምንድን ነው የምንሰራው? 3 ነው የምንሰራው። ይሄንን እንደ አንድ ሁለትዮሽ ስለምንቆጥረው 2 ጊዜ ብቻ ሁለትዮሽ እናስገባለን ማለት ነው። 1 2። ስለዚህ 3 ሰራችሁ ማለት ነው። የመጀመሪያው ስቴፕ ላይ አያችሁታ? 1 2 3 ሰራችሁ። ቀጣይ ግን ምን እናገኛለን? ማዕዘናችንን አይደለ? ስለዚህ እዚህ ውስጥ የምንሰራው 6 ነው ማለት ነው። ግን ከዚህ ወደዚህ ስንሄድ ምንም አይነት ሰንሰለት አንሰራም ማለት ነው። ስለዚህ ያው ጠልፋለን፣ እንገባለን። 1 2 ሶስተኛውን ትሰራላችሁ። አያችሁት? ከዛ አንድ ሰንሰለት ታደርጉና ድጋሚ 3 ትሰራላችሁ ማለት ነው። 1 2 ከዛ 3። ስለዚህ ያው ምን አደረግን? እዚች ጋር 3ቷን ለብቻ ሰራን፣ እዚህ ጋር ደግሞ ማዕዘናችንን ሰራን ማለት ነው። አያችሁት አይደለ? 6። ከዛ ከዚህ ቀጥሎ እዚህ ጋር ምን እናገኛለን? ክፍተት አይደለ? ስለዚህ እዚች ክፍተታችን ላይ የምናስገባው 3 ብቻ ነው ማለት ነው። ማዕዘን አንሰራ። ስለዚህ ከዚህ ወደዚህ ስንሄድ አሁንም ሰንሰለት አንሰራ፣ እንጠልፋለን፣ እንገባለን፣ 3 ብቻ እንሰራለን ማለት ነው። 3 ጊዜ ሁለትዮሽ ማለት ነው። ስለዚህ እስካሁን ያስረዳኋችሁ ገብቶቿል ብዬ አስባለሁኝ። ምንድነው የምናደርገው? ክፍተቶች አሉ እዚህ ጋር የተፈጠሩ አይደል? እንደዚህ መሀል ላይ ያሉ እነዚህ ላይ 3 ብቻ ነው የምናስገባው። እዚህ አራቱ ማዕዘን ላይ ብቻ 6 እናስገባለን ማለት ነው። ስለዚህ ይሄንን ሙሉ ዙሩን እዚህ ድረስ ትሰሩልኛላችሁ ማለት ነው። አሁን ስንት ይኖረናል መሰላችሁ ስትሰሩ? ይኸው 1 2 3 4 ባለ 3 ይኖረናል። 4 ደግሞ ማዕዘን ይኖረናል ማለት ነው። ስለዚህ ይሄንን ደግሞ ስሩና ድጋሚ እዚች ጋር እንገናኛለን። ከዛ ቀጣዩን ስቴፕ ደግሞ አሳያችኋለሁ። ምናልባት ግራ ከገባችሁ ቪዲዮውን ወደኋላ መልሳችሁ ቀስ አድርጋችሁ እዩት፣ በደንብ ግልጽ ይሆንላችኋል። ከዛ በተጨማሪ ደግሞ ኮመንት ላይ ጥያቄ ካላችሁ መጠየቅ ትችላላችሁ። ስለዚህ አሁን ስንት ማዕዘን ይቀረናል? 1 2 3 ማዕዘን ይቀረናል። 1 2 ደግሞ 3 ጊዜ መስራት ይቀረናል። ስለዚህ እነሱን ስሩና እዚች መጨረሻ ላይ እንገናኛለን ማለት ነው። እሺ አሁን እኔ ይሄው እዚች ጋር የመጨረሻ ሁለትዮሽን ሰርቻለሁ። እቺ እዚህ ጋር የምታዩት እንደምታዩት ለዚህ ነች። ስለዚህ ቀጥታ ወደ ማያያዝ ነው የሚሄደው፣ ምክንያቱም ይሄን ዙር ጨርሻለሁ ማለት ነው። ስለዚህ እዚች ጋር ይሄው መጀመሪያዋ ላይ እንደዚህ ወቅታችሁ ትገቡና ክራችሁን ይዛችሁ ትመጣላችሁ፣ ይዛችሁ ታሳልፋላችሁ ማለት ነው። ይሄው በዚህ መልኩ አያያዛችሁት ይሄው ጨረሳችሁ ማለት ነው። ያው አያችሁት አይደለ? ስለዚህ አሁን ምንድነው የሆነው? እቺ 3 የምናስገባባት ክፍተት ጨመረች ማለት ነው። ስለዚህ ከዚህ ወዲያ በየዙሩ ይሄ 3 የምናስገባበት ክፍተት እየጨመረ ይመጣል። ማዕዘኑ ግን አይቀየርም። ስለዚህ ሁልጊዜ እነዚህ 4 ቦታዎች ላይ ማዕዘናችንን በትክክል ማስገባት አለብን። አለበለዚያ ስራችን እየጎረጎደ ይሄዳል። ያ ማለት ምን መሰላችሁ? ያው እዚች ጋር እንደምታዩት ይኸው እዚህ ጋራ ምንም ባለ 3 የለንም። እዚች ጋር አንድ አለን።
ከፍ ስንል 1 2 አለን። ከፍ ስንል 1 2 3 አለን። ከፍ ስንል 1 2 3 4 አለን። ከፍ ስንል 1 2 3 4 5 አለን ማለት ነው። ከዛ ውጭ ያሉት ግን እንዳለ እንደምታዩት ማዕዘኑ ነው ማለት ነው። ስለዚህ ስራችን 4 ማዕዘንን ይዞ ቀጥ ብሎ እንዲመጣ የሚያደርጉልን አያቿቸው እነዚህ ማዕዘኖች ናቸው። እነዚህ ማዕዘኖች ናቸው ማለት ነው። ስለዚህ ከዚህ ወዲያ ምንድን ነው የምታደርጉት እናንተ? ይኸው አሁን አንዴ ደግሜ ያሳያችኋለሁ። ይኸው እዚች ጋር ስትጀምሩ 1 2 3 4 ሰንሰለታችሁን በዚህ መልኩ ትሰራላችሁ። ከዛ ከዚህ ወዴት ነው ቀጥታ የምትሄዱት? እዚህ ጋር። ይሄንን በኋላ ስትመጡ ነው የምትጨርሱት ማለት ነው። ስለዚህ እዚች ጋር ትመጣላችሁ። እዚች ጋር ምንድነው የምናደርገው? 3 ነው የምናስገባው። አያችሁ ክፍተቷ ስለሆነች ማለት ነው። ስለዚህ ይኸው ጠልፈን ቀጥታ ሁለትዮሻችንን እንሰራለን። 1 2 ያችሁት 3 ማለት ነው። ያው ከዛ ይሄን 3ቱን ካስገባን በኋላ ቀጣይ ምንድን ነው ያገኘሁት? ማዕዘኔን ያገኘሁት አይደለ? ያው እዚች ጋር። ስለዚህ እጠልፍና እዚህ ውስጥ ደግሞ 6 አስገባና ማዕዘኔን እሰራለሁ ማለት ነው። 6 ስታስገቡ ሁልጊዜም 3ቱን ከሰራችሁ በኋላ በመሃል ሰንሰለት ማድረጋችሁን እንዳትረሱ። ያው 2 አስገብቻለሁ። 3 አንድ ሰንሰለት ታደርጉና አሁንም ድጋሚ 3 ታስገባላችሁ ማለት ነው። 1 ያችሁ 2 ከዛ 3 ማለት ነው። ማዕዘናችሁን ልክ ስትጨርሱ ምን ታገኛላችሁ? ክፍተት 1 2 ክፍተት ማለት ነው። ስለዚህ እነዚህ ላይ 3 3 ታስገባላችሁ። ከዛ ማዕዘን ከዛ ያው 1 2 3 3 ከዛ ማዕዘን 1 2 3 3 ከዛ ማዕዘን ከዛ እዚች ላይ ይሄ ስላለ 2 አስገብታችሁ ከዚህ ጋር ታያይዙታላችሁ ማለት ነው። ከዛ ዙራችሁን ጨርሳችሁ ማለት ነው። እሺ እቺንም ዙር ድጋሚ ስሯትና ከዛ መጨረሻ ላይ ደግሞ አብረን እንዴት እንደሚሆን እናያለን ማለት ነው። ሁለቱን ከሰራችሁ በኋላ እችኛዋ እንደ 3 ስለምትቆጠር እዚህ ጋር መተን እንደ እስካሁናችን እናያይዛለን ማለት ነው። በዚህ መልኩ ዙራችንን እናጠቃልላለን ማለት ነው። ስለዚህ ስራችንን ስንጨርስ ሁልጊዜ ምንድነው የምናደርገው? ይህንን አንድ ሰንሰለት እንሰራለን፣ ወተት እናደርገዋለን ትንሽ፣ ከዛ በመቀሳችን እንቆርጣለን ማለት ነው። ስለዚህ የዛሬ ግራኒ ስኩዌራችን ይሄንን ይመስላል ማለት ነው። እናንተ ዙር እየጨመራችሁ ሂዱ። እኔ ክሩም ወፍራም ስለሆነ ቶሎ በዚህ ዙር እንደምታዩት አሁን በዚህ ክር ላይ አያችሁት እዚች ጋር ነው የሚቀረው። አሁን ባቆም ኖሮ በዚህ ግን ወፍራም ክር ስለሆነ ሰፊ ሄዶልኛል። እናንተ እንደምትጠቀሙት ክር ዙሩን አስፍታችሁ 4 ማዕዘኑን የተወሰነ ከፍ አድርጉት። ምክንያቱም በቀጣይ ወይ ቦርሳ ወይ አልጋ ልብስ ወይ ልብስ እናደርገዋለን ማለት ነው። እንግዲህ የሰራችሁትን ቲክቶክ ላይ ሄዳችሁ ፎቶውን አስቀምጡልን። ያላችሁን ማንኛውም ጥያቄ ኮመንት ላይ ጠይቁን። ይሄንን መስሏል ማለት ነው። እኔ ያቆምኩትኝ 2 ጊዜ ሶስትዮሹን ከሰራው 2 ጊዜ ባለ 3ቱን ከሰራው በኋላ ነው። እናንተ ደግሞ ዙሩን እየሄዳችሁ አትሊስት ይሄንን ባለ 3 4 ጊዜ ወር 5 ጊዜ ስትሰሩ አቁሙት። ያ ማለት ከዚህ በኋላ 2 ዙር ወይም 3 ዙር ጨምሩ ማለት ነው። በደንብ ስሩ። ግራ የገባችሁ ጥያቄ ካለ ኮመንት ላይ አስቀምጡልኝ፣ የምመልስላችሁ ይሆናል። የዛሬው ስራችን ይሄንን ይመስላል። ግራኒ ስኩዌር። በቀጣይ ቪዲዮ እንገናኛለን። ቀጣይ ምን መማር እንደምትፈልጉ ኮመንት ላይ አስቀምጡልን። የዛሬው ቱቶሪያላችን ይሄንን ይመስላል። ሰላም ሁኑ።